በአንድ ወቅት በሰሜኑ የሀገራችን ክፍል ከአውራ ጎዳና እርቆ በሚገኝ አንድ ትንሽ መንደር ውስጥ አቶ ገብረ የተባሉ ሽማግሌ ይኖሩ ነበር። አቶ ገብረ ለብዙ ዓመታት ከብቸኝነት ጋር የተወዳጁ ሰው ናቸው። ባለቤታቸው ከሞቱ 7 ዓመት አልፈዋል። ልጆቻቸውም ለሥራ ወደ ከተማ ከወጡ በኋላ ተመልሰው የገብረን ደጅ አልረገጡም። ቤታቸው ከመንደሩ ጠርዝ ላይ ወደ ጫካው ጥግ ስለነበር ብቸኝነታቸው የበለጠ ጎልቶ ይታያል። የቀን መዋለያቸው ከብቶቻቸውን መጠበቅ ሲሆን ማታ ማታ ደግሞ ከራሳቸው ጥላ ጋር እያወሩ እራታቸውን ይበላሉ። የመንደሩ ሰዎች ይህ ሰውዬ አብዷል፣ ብቻውን ያወራል እያሉ ያሟቸዋል። ነገር ግን ገብረ ያወሩት ከብቸኝነት ጋር ነበር። አንድ ቀን ማታ ሰማዩ በድንገት ጠቆረ። እንደ ክረምት መብረቅና ነጎድጓድ መንደሩን አናወጠው። ዝናቡ የቤቱን ጣራ እስኪነደለው ድረስ ይወርድ ጀመር። ገብረ በዛ ቀዝቃዛ ምሽት እሳታቸውን አንድደው ተቀምጠው ሳለ ከውጭ በኩል የምስኪን እንስሳ ድምፅ ሰሙ። ማው ማው የሚል ቀጭን ድምፅ። ገብረ በሩን ሲከፍቱ በዝናብ የራሰች ጭቃ የለበሰች እና በብርድ የምትነቀደቅ አንዲት ጥቁር ድመት አገኙ። ዓይኖቿ ግን እንደ ሌላው ድመት አልነበሩም። በጨለማ ውስጥ እንደ ፈለገ ወርቅ ያበሩ ነበር። ገብረ አዘኑላት። ግባ አንቺም እንደ እኔ የለሽም መሰለኝ አሉና ወደ ቤት አስገብተው ወተት ሰጧት። ይህች ድመት የሕይወታቸውን ታሪክ እንደምትቀይረው በዛን ሰዓት አላወቁም ነበር። ድመቷ ከገብረ ጋር መኖር ጀመረች። ስሟንም አደይ አሏት። ነገር ግን አደይ ተራ ድመት አልነበረችም። ገብረ ማታ ማታ ሊተኙ ሲሉ አደይ በሩ ጋር ሄዳ ጆሮዋን ቀጥ አድርጋ ታዳምጣለች። ማንም የለም። ነገር ግን እሷ የሆነ የምትሰማው ነገር አለ። አንድ ቀን ጧት ገብረ ወደ እርሻ ሊሄዱ ሲዘጋጁ አደይ ከፊት ለፊታቸው መጥታ መንገዱን ዘጋችባቸው። ልብስ አፋቸውን በጥርሷ ይዛ ወላላ ትጎትታቸው ጀመር። ገብረ ተናደዱ። ምን ነካሽ? ልቀቅኝ እንጂ ብለው ገፍተዋት ሄዱ። ነገር ግን ገና ከመንደሩ ሳይወጡ ትልቅ የሾላ ዛፍ እነሱ ሊሄዱበት በነበረው መንገድ ላይ ተሰበረ። ገብረ ደነገጡ። ድመቷ ባትዘጋያቸው ኖሮ ዛፉ በላያቸው ላይ ይወድቅ ነበር። ወደ ቤት ሲመለሱ አደይ አልጋው ላይ ተቀምጣ ይጠብቃቸው ነበር። አቀማመጧ እንደ እንስሳ ሳይሆን እንደ አንድ የተከበረ ሰው ነበር። ዓይኖቿ አልነገርኩም ነበር የሚሉ ይመስላሉ። ከዛን ቀን በኋላ ገብረ የድመቷን ሁኔታ በጥንቃቄ መከታተል ጀመሩ። አደይ ወደ ጓሮ ሮጣ ከወጣች በዛ ቀን እንግዳ ይመጣል። አደይ ምግብ አልበላም ብላ ካኮረፈረች በዛ ቀን በመንደር ውስጥ የሰው ሕመም አለ። የመንደሩ ሰዎች ግን ይህን ሲሰሙ ይስቁ ነበር። የገብረ እብደት አሁን ደግሞ ወደ ድመት ተጋባ እያሉ አፈዙባቸው። ወራቶች አለፉ። የክረምት ወራት አልፎ የመከር ጊዜ መጣ። ሁሉም ሰው ምርቱን ለመሰብሰብ ይሯሯጣል። በአንድ ሮብ ምሽት ገብረ ተኝተው ሳለ በቤት ውስጥ የሰው ድምፅ ሰሙ። ገብረ ተነስ የሚል ድምፅ። ገብረ በድንገት ተስፈንጥረው ተነሱ፣ ተቀመጡ። ዙሪያቸውን ሲመለከቱ ማንም የለም። አደይ ብቻ ጠረጴዛው ላይ ተቀምጣለች። ማን ነው የተናገረው ብለው ጮኹ። ድመቷ አፏን ሳትከፍት፣ ነገር ግን ድምጿ በቀጥታ በገብረ አይምሮ ውስጥ አስተጋባ። እኔ ነኝ አደይ። ገብረ በድንገት ወደ ኋላ እያፈገጉ ወደቁ ቀሩ። አጋንንት ነሽ ወይስ መንፈስ ብለው ጠየቁ። ድመቷ ወደ እሳቱ ጠጋ አለች። ጥላዋ ግንዳሜው ላይ ሲያረፍ የድመት ሳይሆን የአንበሳ ይመስል ነበር። እኔ የተላኩት ልጠብቅህ ነው። ነገ ማታ በመንደሩ ላይ ትልቅ መዓት ይመጣል። ከሰሜን በኩል ሽፍቶች መንደሩን ሊያቃጥሉት ተዘጋጅቷል። ዛሬ ማታውኑ ዕቃህን ይዘህ ወደ ተራራው ሽሽ። ገብረ ይህንን ሲሰሙ ማመን አቃታቸው። ሽፍቶች በዚያ አካባቢ ከታዩ ዓመታት ተቆጥረዋል። ነገር ግን የድመቷን ዓይን ውሸት እንደማይናገር ያውቁ ነበር። ለሌሎችስ? ለመንደሩ ሰዎች መናገር አለብኝ አሉ ገብረ። ድመቷ አዘነች። አይሰሙም፣ እብድ ነው ብለው ይስቁብሃል። ነገር ግን መሞከር የራስ ምርጫ ነው። ገብረ የድመቷን ማስጠንቀቂያ ይዘው ወደ መንደሩ ሽማግሌዎች ሮጡ። ሽፍቶች እየመጡ ነው፣ እንሽሻው እያሉ ተማጸሙ። ነገር ግን እንደተባለው ማንም አልሰማቸውም። ይህ ሰው በእርጅና ምክንያት አይምሮውን ስቷል ተባባሉ። አንዳንዶቹም በሩን ዘጉባቸው። ገብረ ተስፋ ቆርጠው አደይና ጥቂት ንብረታቸውን ይዘው
በጨለማ ወደ ተራራ ወጡ። ከራቁት ቦታ ሆነው መንደሩን ይመለከቱ ነበር። እኩለ ሌሊት ሲሆን ልክ ድመቷ እንደተናገረችው የሽፍቶች ቡድን መንደሩን ወረረው። የቤቶች ታራ በእሳት ሲያያዝ የሰዎች ጩኸት ተሰማ። ገብረ ዓይናቸውን ባወጣ ድመቷን አከፏት። ለምን እኔን አዳንሽኝ አሏት። ድመቷ በዛን ጊዜ ለመጨረሻ ጊዜ ተናገረች። ምክንያቱም በዚያች ዝናባማ ምሽት ማንም ሲዘጋብኝ አንተ በሩን ከፈትክልኝ፣ ደግነት ዋጋ አለውና። ከዛን ቀን በኋላ ገብረ ወደ ሌላ መንደር ሄደው አዲስ ሕይወት ጀመሩ። ድመቷ ከዛ በኋላ በሰው ቋንቋ ተናግራ አላውቅም። ነገር ግን ገብረ ወደ ዓይኖቿ ሲመለከቱ ሁሉን ነገር እንደምታውቅ ይረዱ ነበር። ይህን የገብረና የነገን የምታውቀው ድመት ታሪክ ነው።